ማስረጃ አምጪ እንደዚህ አምጪ አልሸኝ። እኔ ባሌ ስለሆነ ማስረጃ አስቀምጫ አይደለም የሰጠሁት አይደል? ችግር የለውም እሱ አላህ ይፈርድ። ኤምባሲም አልሄድም የትም አልሄድም። አዴም ችግር የለውም ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ ትይጅ አንድ ነገር ብትሆን ባንተ ነው። ቪዲዮ ክፈቺ አለኝ። ከዛ ከፈትኩ። ዋ ቆንጆ ነሽ ታብራለሽ ምናምን አለኝ። ስልክ ቁጥርሽን ስጭኝ አለ። አልሰጥም አልኩ እና አሁን ወጣው። በስልክ ንገሪኝ እንዲገባኝ። ኖርማሊ ሙባረክ ሴቶች አንድ ቁጥር ጻፉ ይልና ሴቶች አንድ ቁጥር ስጽፉ እንዲያስገባ ቪዲዮ አብሩ እያለ ቆንጆ ነሽ ምናምን እያለ ነው የሚተዋወቀው። አዎ ኦኬ እሺ። ከዛ አንቺ አንድ ቁጥር ጻፍሽ። ኦኬ እሺ ጥሩ ማሪ፣ አሁን እየገባኝ ነው፣ በደንብ እየመጣሽልኝ ነው። አንድ ቁጥር ጻፍሽ ቤቱ ላይፍ ላይ፣ ከዛ ሳበሽ እና አስገባሽ። ከዛ ቪዲዮ አብሪ ያለሽ፣ አበራሽ፣ ቆንጆ ነሽ አለሽ። ከዛ እዛው አደባባይ ላይ ህዝብ ፊት ነው ቁጥርሽን ስጭኝ አለሽ። አዎ ቁጥርሽን ስጭኝ በውስጥ እናወራለን አለ። ከዛ ለሱ ገስ ወጣው ነኝ። አልሰጠውም። አልሰጠሽም። አሁንም ወጣለው አልሽው። ምን አልሽ? በውስጥ ሰጥካለሁ አልሽው ቁጥር። አዎ ከዛ እኔ አልሰጠሁም፣ ወጣው። ከዛ ሁለተኛ ጊዜ ነው ገባሁት ለሱ ቤት ማለት ነው ገስት። ከዛ አሁንም ቪዲዮም አለ እንትን እሱ ብዙ ሴቶች ጋር ነው የሚጫወተው። ከዛ ስጭኝ አለኝ። ከዛ ሁለተኛ ጊዜ ሰጠሁት። ከዛ በውስጥ በዋትስአፕ ሀይ አለኝ። ከዛ መርየም ቀስ እያልሽ ማሪ፣ ቁጥር ስትሰጪው አደባባይ ላይ ነው የሰጠሽው ወይስ በውስጥ? በውስጥ ነው ላኩት። በኢንቦክስ መጥቶ ቁጥር ድጋሚ አደባባይ ላይ ጠይቆሽ በውስጥ ሰጣለሁ ብለሽው፣ ከዛ በውስጥ መጥቶ ደግሞ ቁጥርሽን ሲልሽ ሰጠሽው በውስጥ። ኦኬ ከዛ ሰጠሽው እና መደዋወል ጀመራችሁ? አዎ ኦኬ። ከዛ መቼ ነው ለፍቅር ጥያቄ ጠየቀሽ? ፍቅረኛሞች እንዴት ትሆኑ ቻላችሁ? የፍቅር ጥያቄ ጠየቀኝ እንትን ነው ትንሽ ካወራን በኋላ አንቺ ቆንጆ ነሽ ምናምን አለኝ። ከዛ እኔ ወድጀሻለሁ ምናምን አለ። ከዛ አንተ እኮ እኔ አልፈልግም አልኩ። ለምን አለ። አንተ እኮ ምስታለክ አንድ ምስታለክ አልኳት። እኔ ሌላ ፍራይ ቤቶች አላቅም፣ ወላሂ ምንም አላቅም ሌላ ሚስቶች እንዳሉ ማለት ነው። ከዛ ችግር የለውም እሷ ሁለተኛ ሌላ ፕራይቬትሊ ሌላ ሚስቶች እንዳሉ ታጣቂም። አንቺ ፐብሊኳን አንዷን የልጅ እናቱን ሁሉም የሚያውቃትም ቲክቶክ ሚስታትን የምታውቂው። ስለዚህ አንተ ሚስት አለክ እኮ ስትዩ ምን አለሽ? ከዛ አዎ አለኝ፣ ግን አንድ ሚስት አለኝ፣ ችግር የለውም የኛ ሃይማኖት አራት ነው የሚፈቀደው። አንቺ ደግሞ በቃ አንቺ እሺ ካልክ ማግባት ነው የምፈልገው ምናምን አለኝ። እሺ ያልኩ። እስቲ መጀመሪያ አልኩኝ እኔ ጠይቅና ምስቱ ማለት ነው ጠይቅና እንዴት ታገባለች ምናምን ትላለች ከሆነ ደግሞ እኔ አልፈልግም አልኩ። ይሄው እሷ ችግር የላትም እኔ እነግራታለሁ ምናምን አለኝ። ከዛ እንደዚህ ነው አዎ እሺ በቃ ብዬ ላንቺ እንደዚህ ነው ማረገው፣ አይዲ አሰራልሻለሁ፣ መንጃ ፈቃድም እንትን ላይሰንስ ትጀምራለሽ፣ ችግር የለውም፣ ከመዳም ቤት አትሰሪም። እኔ 5 አመት ነው ሰራው ከመዳም ቤት ማለት ነው። መዳም ቤት አንቺ ጠፍተሽ ነው የምትሰሪው? ላ ጠፍቼ አይደለም፣ ጠፍቼ ሰርቼ አላውቅም። እኔ ኮንትራት በህጋዊ ነው የምሰራው እኔ መዳም ቤት ማለት ነው። ኦኬ ከመዳም ቤት ለመውጣት ነው ካንሰሌሽን ጠይቀሽ 9000 ድርሃም ለሙባረክ የሰጠሽው? አዎ ላይሰንስ እንትን ለመንጃ ፈቃድ ላይሰንስ እንትን እኔ ጨርስሻለሁ። ትረድኛለሽ? አዎ በደንብ ነው የምረዳሽ። አማርኛ ነው ጨርስሻለሁ። 10000 ብር ነው፣ አይ ደግሞ 9000 ብር ነው አለኝ። እሺ ችግር የለውም አልኳት። እኔ ብር አለኝ 5 አመት ነው ሰራሁት። ከዛ በኋላ ሰጠሁት። በባንክ መጀመሪያ ቆይ 9000 ድርሃም ለኢቃማ ማሰሪያ ስትሰጪው ደረሰኛለሽ? በባንክ ነው የሰጠሽው? በአካል ነው ሰጠሁት። በአካል ቪዲዮ ማስረጃ ለምን እንዴ ፍቅረኛ እንትን ፍቅረኛ ነና አንቺ አሁን ለባልሽ የሆነ ነገር ካልሰጠሽ ማለት ነው በማስረጃ ነው የምትሰጪ? በማስረጃ አይደለም። አምናለሁ፣ ምክንያቱም እወድሃለሁ ስለምወድ ማለት ነው። በማስረጃ አሁን እሱ ማልካደም ጥሩ ነው። እሺ 9000 ድርሃም መጀመሪያውን 9000 ድርሃም ሰጠሽው ኢቃማ ለማሰሪያ። እሺ ከዛ አሰራልሽ? አላሰራም። አሁን 3 ወር ነው ከሰጠሁት ካንስሌሽን እልክልሻለሁ ወረቀት። ወላሂ እስካሁን ድረስ አላሰራም። አሁን እስካሁን ድረስ እና አሁን አንቺ ቀራማ ገባሽ? አዎ ቀራማ ውስጥ ገባው። እልክልሻለሁ ወረቀት።
እሺ ከዛ እሺ የ9,000 ድርሃሙን ለኢቃማ ማሰሪያ ከካንሰሌሽን ጋር ከመዳም ተቀብለሽ ከሰጠሽ በኋላ የመንጃ ፍቃድ 10,000 ገና ኢቃማ ሳይሰራልሽ ለምንድን ነው እንደገና የመንጃ ፍቃድ 10,000 ደግሞ የሰጠሽው? አምናለሁ እኔ ስለማምን ነው ሰጠው። አንድ ሰው መንጃ ፍቃድ ለማውጣት ይኸውልሽ መጀመሪያ ኢቃማ መጨረስ አለበት። ኢቃማ በእጁ መያዝ አለበት መንጃ ፍቃድ አፕላይ ለማድረግ። አዎ መሰለኝ እንጂ ወረቀት ላይ እሺ 19,000 ድርሃሙን የሰጠሽው ኒካ ከማሰራችሁ በፊት ነው ወይስ ካሰራችሁ በኋላ? ኒካ ካሰርነ በኋላ መኖር ከጀመርነ በኋላ ከኒካው በኋላ። ኦኬ እሺ ኒካውን ካሰራችሁ በኋላ ወደ መዳም ቤት ተመለሽ ወይስ ኑሮ ጀመራችሁ? ኒካ ካሰርነ በኋላ ኑሮ ጀመርነ። 1 ሳምንት ተቀመጥኩ። ወደ መዳም ቤት አልተመለሽም? በቃ ከኤርፖርት ተቀበለሽ ቤት ነግረሽ? እሺ ነግርሻለሁ። እኔ ኒካ ካሰርነ በኋላ አብረን መኖር ጀመርነ። 1 ሳምንት ነው ተቀመጥኩ እሱ ጋር ከሱ ቤት ማለት ነው። ከዛ ቢሮ ነው ወሰደኝ። ቢሮ ሂጂ አለኝ። ከዛ የት ነው የምሄደው? ወረቀትሽን እሰራልሻለሁ ምናምን አላልከኝም አልኩ እና ቢሮ ሂጂና ቢሮ ተቀመጪ አለ። እሱ ምን መሰለሽ ብዙ ምስቶች ስላሉ በተራ በተራ ነው የሚመጡ። በተራ ስለሚመጡ ኢጃዛ ነው የሚመጡት መሰለኝ። አይቻለሁ እኔ። ከዛ አንቺ ቢሮ ተቀመጪ አለ። ለማን ቢሮ? እንደዚህ ቢሮም አንቺ ታውቃለሽ፣ ያ ቢሮ ማለት ነው። ከዛ እኔ አላውቅም አልኩ። እኔ አውቃለሁ የሀገሬ ልጅ ናት ምናምን ብላ ወሰደኝ። ከዛ እኔ አለቀስኩ ማለት እኔ አውቃለሁ ቢሮ። አዎ ታውቃለሽ፣ አንቺ ታውቃለሽ። ፈዲላ አታውቅም? ፈዲላ ከዚህ በፊት ተከሳ ነው ቤት መታ ነበር። አዎ እሱ ቤት ነው፣ ለሱ ቤት ነው አለው። አሁን እኔ ለሷ ቤት ነው አለው፣ ለፈዲላ ቤት አወኳትኝ። ከዛ ወሰደኝ። ከዛ በኋላ ለፈዲላ ምን አለ፣ እሷ ምስቴ ናት፣ ስራ አስገቢኝ እባክሽ። አሁን እኔ በቃ ለሷ እኔ ጋር መኖር አይመቸኝም ምናምን አለ፣ ለሷ ማለት ነው። ስራ አስገቢ ምናምን አለ። ከዛ እኔ ስራ አልገባም፣ እኔ መዳም ቤት መስራት አይችልም። ምክንያቱም ከዚህ በፊት በልጅነቴ ከሀገር ወጥቼ 5 ዓመት ሰርቻለሁ። አሁን ግን በቃ አይችልም፣ ወገቤ ያሞኛል፣ እኔ አልፈልግም፣ አይዴን ስራልኝና መንጃ ፈቃድም እማራለሁ። ከዛ በኋላ በቃ የሆነ ስራ ነው የሚሰራው እንጂ ደህና ስራ ነው የሚሰራው እንጂ መዳም ቤት መግባት አልፈልግም አልኩ። ከዛ መዳም ቤት ግቢና 6 ወር ሰርተሽ ትወጫለሽ። ከዛ በኋላ እኔ ደግሞ አይዲሽን አሰርሻለሁ፣ መንጃ ፈቃድም ትማራለሽ። ከዛ በኋላ አብሬን ነው የምንሆነው አለ። እኔ አልፈልግም አልኩ። ለሷ ነገረ። እሷ እሺ ያለች። በቃ መርያም ስራ ግቢና መዳም ቤት ስራ ግቢና 6 ወር ስርና የሆነ ነገር ስራ ደግሞ በቃ እዛ ቤት እሱም እንደዚህ ስላለኝ ከ6 ወር በኋላ ደግሞ እንደዚህ ያረግልሻል ምናምን አለች። ከዛ ሻልኩ ስራ ቤት ገባው፣ መዳም ቤት ማለት ነው። ከዛ ከገባው ስራ አልተመቸኝም፣ ወጣው። አሁንም ተመልሼ ሌላ ስራ ገባው መዳም ቤት። አሁንም ደግሞ አልተመቸኝም፣ እንትን የለም ክላስ የለም ለሰራተኛ ማለት ነው። ከዛ ወጣው፣ ከዛ ቤት ወጣው። አሁንም ሌላ ስራ ገባው፣ 3ኛ ማለት ነው። ሌላ ስራ ገባ። በቃ ራሴ በጣም ነው አመመኝ፣ ሰውነቴ እንትን ነው በጣም ነው፣ ወገቤ ያመኛል በጣም አሞኝ ነበረ። መስራት አልቻልኩም። በቃ መዳም ቤት ደግሞ የሁላችንም ታውቃለን ብዙ ስቃይ ነው አለ። ከዚህ በፊት 5 ዓመት ሰርቻለሁ። በቃ አሁን መስራት አልቻልኩም። ከዛ በኋላ በቃ እኔ መስራት አልፈልግም፣ መዳም ቤት አልሰራም፣ መንጃ ፈቃዴም ላይሰንስ እጀምራለሁ፣ አይዴም ጀምርልኝ፣ አልፈልግም መዳም ቤት መስራት አልኩ። እሺ አለ። ካንስሌሽን አምጪ አለ እሱ ማለት ነው። ከዛ ሰጠሁት ካንስሌሽን 9 ቀን 2ኛ ወር ነው ሰጠሁት አለ እኔ ጋር ማለት ነው። ከዛ አሁን አንድ ቀን ልጻፍ ካንስሌሽን የወሰድሽበትን ቀን እልክልሻለሁ። ይሄ አንቺ 9 ቀን 2ኛ ወር 2ኛ ቀን 9 2ኛ ወር 2026 እሺ ካንስሌሽን የተቀበልሽበት ቀን እሺ ጻፍኩት። አዎ ከዛ በቃ እስካሁን ድረስ እኔ አይዲም አላየውም፣ ብሬም አልመለሰልኝም፣ ወርቄም አልሰጠኝም፣ ምንም አላየውም። በቃ እኔ ትላንትና ክሮልክስ ሰጥቼ በሱ ምክንያት ማለት ነው ሞቼ ነበር መጀመሪያ። ከዛ ፈዲላ ጋር አስቀመጠሽና
ስራ ግቢ ስልሽ ሰው ቤት መስራት መግባት እንደማትፈልጊ አንቺ 19,000 ድርሃም ወጥተሽ ነው የሰጠሽው ሰው ቤት ገብተሽ ለመስራት ሳይሆን ኢቃማ ሰርቶልሽ ፍሪ ቪዛ ሆነሽ በውጪ ለመስራት ላይሰንስ እንዲያወጣልሽ እንደሆነ ስትነግሪው ለ6 ወር ያልሽና ከ6 ወር በኋላ ሲልሽ አልተስማማውም በዚህ ስትዩ በቃ እሺ እዛው ተቀመጭ ያለሽና እዛው ፈዲላ ቤት ቆየሽ ወደ ቤቱ አልመለሰሽም? አልመለሰልኝ። እሺ ከዛን ጊዜ ጀምሮ እስካሁን ድረስ ፈዲላ ቤት ቁጭ ብለሻል? አዎ ከፈዲላ ቤት ነው ቁጭ አልኩ። እሱ ደግሞ በሳምንት ማለት ነው መጥቶ ይወስደኛል። አብረን ጊዜ እናሳልፋለን። ከዛ በኋላ ይመልሰኛል ለፈዲላ ቤት። እሺ ድራማ ተሰጠችኝ والله ያዘከችኝ። እሺ ማርያም ቪዲዮሽን አብሪና ምንድነው ማስረጃችን? 9,000 ድርሃም ለምትፈተሽ ማስረጃ አምጪ እንደዚህ አምጪ አልሽኝ። እኔ ባሌ ስለሆነ ማስረጃ አስቀምጬ አይደለም የሰጠሁት አይደል? ችግር የለውም እሱ አላህ ይፈርድ። ኤምባሲም አልሄድም የትም አልሄድም። አዴም ችግር የለውም ሁሉ ነገር ራሴ ነው የማጠፋው። ይሄ ብቻ ነው የምነግርህ። ራሴን ነው የማጠፋው። አቤት የዘመኑ ማስፈራሪያ። ሙባረክ ትይጂ አንድ ነገር ብትሆን ባንተ ነው። ምን ሆነ በኔ? ያው ራሴን ነው የማጠፋው ብላ ወጣች። ትናንትና ክሎሮክስ ጠጥታ ነበር። ዛሬ ኃላፊነት የለብኝም። እሷ ጋር ያሉት እዛው ይጨርሱ አብረው ያሉት። እሺ አሁን ቤቷ የምታውቀው ከሆነ ፖሊስ እንጥራ፣ ፖሊስ እንዲደርስላት። አማካሪዋ አሁን እንደዚህ ያለችውን ቀርቻለሁ። አሁን ቀጥታ ለፖሊስ ሪፖርት አደርጋለሁ። ቤቱን ቶሎ በል፣ ኃላፊነት አለ ግዴታ ነው። እቺ አንድ ነገር ብትሆን አሁን እንኳን ሰማችሁ ሁላችሁም፣ ቀጥታ ሪፖርት አደርጋለሁ ፖሊስ። ይጣበሳሉ፣ ሳያማክሩ ነው የፈለጉትን ያደርጋሉ። ከዛ መተውኛ ላይ ሪኮርድ ስላደረግኩ ችግር የለም። ህዝቡ ያለበት እንዴ ዝም ብላችሁ ይህ ህዝብ ላይ ህዝቡ አዋጥቶ አሁን ይህንን ድራማ ሰርታችሁ የመጣችሁት ህዝቡ አዋጥቶ ኢቃማ እንዲያሰራ ነው። ለሷ የለም የጅልነት አብቅቷል። የለም በህዝብ ብር እኛ ለታመመ ሰው እንጂ የምናዋጣው ዝም ብለን ኢቃማ ለማሰሪያ ለጤነኛ ሰው ነው አናደርግም። መርየም ምንድነው የምትፈልጊው? እሺ ነይ አሁን እየጠበቅንሽ ነው። ነይ እየወጣችሁ ሚዲያ ላይ ህዝቡን ይሄንን እያላችሁ ብቻ አስፈራሩ። እንዴ በረኪና ጠጣለው እንዴ ምን አለ አንተ በቃ ለምን እሺ ብለህ ኢቃማውን አታሰራላትም? በራስህ ኪሳራ ይሁን በቃ አሰራላት። ሙባረክ ትችላለህ አይደል? አቅሙ አለ አይደል? ለፈጣሪ ብለህ ካሰራላት በዚህ ብር ለሚሰራላት ራሱ ሙባረክ ያሰራላት። ይሄን ልጁን በሆዷ ሳትይዝ አትቀርም፣ እያቅለሸለሻት ነው። ስለዚህ የባልነት ግዴታው ነው ያሰራላት። አለቀ። ሳታማክሩን ትጣበሳላችሁ፣ ስትጣሉ ትመጣላችሁ ቲክቶክ ላይ ሁላችሁም። ፈረደበት የኢትዮጵያ ህዝብ፣ የኢትዮጵያ ህዝብ ይፍረደኝ እያላችሁ ሚዲያ ላይ ትመጣላችሁ። እሺ ታረቁ። እሺ ውዶቼ ይኸው እየሞከርን ነው እኮ። ምንድን ነው የተፈጠረው በአንቺና በሙባረክ መሀል? በእኔና በሙባረክ መጀመሪያ መርየምዬ ግን ሌላ ሚስት እንዳለውና አንቺ ሁለተኛ ነሽ ወይ ሶስተኛ ነሽ? ይሄን ታውቂያለሽ? እሱ ፕራይቬት ብዙ ሚስት ነው አለ። እኔ ግን አሁን ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አላወራም። አይገባኝም። ፕራይቬት ላይ ብዙ ሚስቶች ነው ያሉት፣ ግን በይፋ የወጣች አንድ የወለደችለት የልጁ እናት አለች። አዎ ግን በፕራይቬት ብዙ ሚስቶች ነው አሉ፣ 6ም 7ም መሰለኝ አሉ። ግን እኔ ለራሴ ብቻ ነው የማወራው እንጂ ለሌላ ሰው አይገባኝም። አንቺ ስንተኛ ነሽ? ይሄ እንግዲህ እኔም ከሷ እኔ አወራለሁ ስሜን ለማጥፋት ስለሆነ ተቀምጬ ልሰማላት አልችልም። እኔ በህግ ነው ታስፈራራት። ሙባረክ የሰደበችኝ ነው እኮ እንደፈለገች ስለኔ ሀቢባ እንደዚህ መናገር ቅድሚያ እንሰጣታለን። ወንድሜ አንድ ነገር ብትሆን ተጠያቂ እሱ ነው፣ እያሰራራኝ ነው በውስጥ ማለት ነው። እኔ አንድ ነገር ብትሆን እኔ ትላንትና ራሴን ጠፍቼ ነበርኩኝ፣ ግን አላህ ነው ያተረፈኝ በሱ ምክንያት ማለት ነው። ካላ በታች ደግሞ አጠገቤ ያሉ ሰዎች ነው ያተረፉኝ በሱ ምክንያት ማለት ነው። በረኪና ልጠጪ ሞክረሽ ነው? ወላሂ ጠጥቻለሁ። ሞቼ ነበርኩ። አይደለም ይሄ ትክክል አይደለም። እሺ እንደዛ አይደረግም። በሱ ምክንያት እኮ አንቺ የምትኖሪላቸው ቤተሰቦች የሉሽም? ለወንድ ብለሽ አልቻልኩም። ወላሂ በጣም ችግር ውስጥ ነው ያለሁት። በጣም ችግር ውስጥ ነው ያለሁት። አልቻልኩም። እሺ ተስፋ ነው ቆረጥኩ። ማርያምዬ ችግርሽን እንሰማለን፣ ከጎንሽ እንቆማለን። ግን ለወንድ ብሎ በረኪና መጠጣት ትክክል አይደለም። ለምን የምትኖሪለት ቤተሰብ የለሽም? እናት፣ አባት፣ እህት፣ ወንድም የምትኖሪላቸው ለሱ ብዬ ሳይሆን አቡዬ ለሱ ብዬ ሳይሆን እሱ ያደረገኝ ነገር ብዬ ነው። እኔ ብዙ ነገር ነው ያደረገኝ።
እሺ አሁን ያለሽን ነገሮች ንገሪኝ። በሙባረክ የተበደልሽውን ነገር ንገሪኝ። ሰማሽ? በመጀመሪያ ማለት ነው አይድ አሰራልሻለሁ ብላ ጠየቀኝ። እሺ ያልኩ 9000 ብር ነው ሰጠሁት ለአይድ ማለት ነው። እሺ ያልኩኝ ካንስሌሽን አለኝ ማስረጃ ማለት ነው እልክልሻለሁ። አምቦ ውስጥ ካንስሌሽን እና ካንስሌሽን ሰጥቼ 9000 ብር ሰጥቼ በሌላ ለሳይንስ ላይሰንስ ደግሞ ማለት ነው ለመንጃ ፈቃድ ላይሰንስ ትጀምራለሽ 10000 ብር ነው አለ። እሺ ብዬ ነው 10000 ብር ሰጠሁት። ድርሃም ማለት ነው 19000 ብር ነው ሰጠሁት ለአይድና ድርሃም። እሺ ድርሃም እያልሻለሁ። ከዛ ሌላ ደግሞ ወርቅ ነበረኝ። ወርቅ አለ አሁን ፎቶ ልኬልሻለሁ። አላየሽም? እስቲ ወርቁን አላየሁም። መጨረሻ ላይ ነው ብዙ ስለላክሽ ዶክመንቶች ለኔና ለሱ ፎቶ ልኬልሻለሁ። አለ ወርቅ እጄ ላይ። እሺ አው ቀለበትሽ ላይ ያለው ወፍራሙ ነው እሱ ነው? አው ወርቅ ነው እሱ ለወለጋ ወርቅ ነው። እና ከአመዳም ቤት ከገባሽ ይሄ ወርቅሽ አመዳም ትወስዳለሽ ፊዲ አስቀምጫል እኔ ጋር ይሁን አለ። እሺ ብዬ አውልቄ ሰጠሁት ወርቄ ማለት ነው። ማስረጃ አለኝ። ከዛ በኋላ ከሰጠሁት በኋላ 1 ወር 2 ወር በኋላ መሰለኝ ወርቄን መልስልኝ እጄ ባዶ መሄድ በጣም ደበረኝ ምናምን አልኩ። ይቅርታ ከተናደድኩ ማውራት አይችልም ነኝ። ተረዳለሽ? በጣም ይጣፍጣል። ቆንጆ ነው። ሁሉም ይገባል። አዎ ወርቄን መልስልኝ አልኩ። ለማነባ ወርቅሽ ነው አንቺም አላቅሽም ወርቅሽም አላቅም ሸጥቼ ነው በላውት አለኝ። ቦይስ አለ ለሱ ድምጽ ማለት ነው። ለኔ ጽፋት ነው አለ ለሱ ደግሞ ቦይስ አለ ልክልሻለሁ ከፈለግሽ። እሺ እና አሁን እኔ ካንስሌሽን ለሰጠሁት 3 ወር ነው 9 ቀን 2ኛ ወር ነው ሰጠሁት ካንስሌሽን ማለት ነው። አይሽን ከተቀበልሽ በኋላ ቀጥታ ስራሽን መስራትና እሱን ረስተሽ መኖር ነው ወይስ ምንድነው አላማሽ? ለምንድን ነው የምረሳው? ታይቷለሽ? አዎ አረሳህም እፈልጋለሁ። ይመችሽ የኔ ጀግና ጎበዝ። ለምንድን ነው የምትረሳክ? የሐላል ባሏ እኮ ነክ። ምን ስለሆንክ ነው የምትረሳክ? ደፋር ረስተሽ እንድትኖር ይላል እንዴ? ዝም ብሎ መርሳት አለ እንዴ? አትረሳህም። እንደዚህ እኔ ያቆራጥ ሰው ያቋም ሰው ደስ ይለኛል። ጎበዝ ላመንሽበት ነገር ደፋር መሆን አለብሽ። ታማክ ሰውየው ኢቃማውን አሰርቼ ከሰጠኋት በኋላ ስራዋን ሄዳ እንድትሰራ ረስታኝ ረስቻት ለሚለው አልስማማም። ለምንድን ነው የምረሳክ ብላለች። ባሌ ነክ የሐላል ባሌ ነክ ብላለች። ብታስታውሰኝ ከሆነ ደግሞ ይኸው እኔ የእናቴ አጥንት ይውጋኝ ማለት ነው። አሁን አምናልኝ ካልወረደች ማለት ነው። ማርያማን አላቃትም። ማንዴ ነው ልጅ መታረቅ ትፈልጋላችሁ? ታረቁ። አይ አንታረቅም ካላችሁ ሂዱና ኤምባሲ ተካሰሱ። አለቅ 4 ነጥብ ዘጋን። እዚህ ነው የምንጨርሰው። ያዴ ስለምፈልግ እዚህ ነው የምንጨርሰው። እዚህ ነው የምንጨርሰው? አዎ እኔ አይዴ ስለምፈልግ እዚህ ነው የምንጨርሰው። እኔ በኤምባሲ ሄጄ መከሰስ እኔ አቅም የለኝም። ምክንያቱም አሁን 3 ወር ነው እኔ ስራም አልሰራሁም። ለመሄድ ስትጠብሻ እናንተ ስትጣበሱ አማክራችሁናል። ለማን እኛን አማክራችሁናል። ሙባረክን ልጠብስ ነው አብሬው ልኖር ነው ካስረገዘ ታሳድጋላችሁ ወይ ምናምን ብላችሁ አማክራችሁናል እንዴ? ሁሉም እየመጣኛ ላይ ይደነፋል። ሳያማክሩን ይጣበሳሉ። ከዛ ስንት አይነት ጉድ አለ። እና እዚሁ ነው የምጨርሰው። ተማመኑና ታረቁ። ህዝቡ ታረቁ እያላችሁ ነው ኮሜንት ላይ ታረቁ። አቢባ ጋር ከሄድሽ አቢባ እኮ በመረጃና በማስረጃ የምትሄድ አቢባ ጋር ከሄድሽ በቃ እዚህ ጋር አምጣ የምትይውን ነገር አይደለም። እኔ እናንተ ባልና ሚስት ስለሆነን ማለት ነው። እኛ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ምክንያቱም ምንም አይነት ከሁለታችሁ ምንም አይነት ማስረጃ ስለሌለ ማናችሁ ሀቅ እንዳላችሁ ራሱ አናውቅም። ስለዚህ ሊዳኛችሁ የሚችለው ፍርድ ቤት ወስዶ በቁርአን ያስምላችኋል። እዚህ ጋር ሼክ የለም በቁርአን የሚያስምላችሁ። ሄዳችሁ በቁርአን ማሉ። ተማምናችሁ የምትታረቁ ከሆነ ተታረቁ። መድረኩ ያልቀልናል። በቃ በህግ ነው የሚያልቀው። አንታረቅም ካላችሁ ደግሞ እንግዲህ የሚበጃችሁን እናንተ ታውቃላችሁ። አሁን ባንሳት ኮሊያ ቡዬ ምን መሰለሽ፣ በአሁን ሰዓት እኔ 3 ወር ስራ ሰራውን ብዬልሻለሁ። ማንም ሰው ያውቃል፣ እሱም ያውቃል። ገባሽ? ኤምባሲ መሄድ ገንዘብ ያስፈልጋል። እንዴ ኦኬ
ብዙ ነገር ነው አለ። ስለዛ እኔ ትራንስፖርቷን ኤምባሲ የምትሄድበትን ትራንስፖርት ማርያምዬ ኤምባሲ የምትሄድበትን ብር እንስጥሽ፣ የትራንስፖርት ምናምን እንስጥሽ፣ እናዋጣለሽ። እዚህ ነው የሚጨርሰው ስላልኩ ካልኩኝ ለዛ ብዬ ነው ገባሽ? ምክንያቱ እንትና አገኘ እኮ ለትራንስፖርት እና እንስጥሽ ብር ለኤምባሲ ሜጃ ትራንስፖርት ምንድን ነው የሚያስፈልገው? 3 ወር ሙሉ ቁጭ ለምን አልሽ? ጤነኛ ነሽ፣ ሙሉ አካል አለሽ፣ ለምን አልሰራሽም?